ማንኛውም ሰው ያው የተሰማውን ስሜት ማህበራዊ ሚዲያ ላይ በሚያጋራበት ወቅት ላይ ነው ያለነው እንደ አንድ ግለሰብ ደግሞ እኔ የሚሰማኝን በአካባቢ ልማት ዙሪያ ህብረተሰብን አንድ ላይ አርጎ የማስተሳሰርና በኢኮኖሚ ዙሪያ የሚሰማኝን ነገር እኔ በግሌ ያንን ነገር በማስፈርና በማጋራት ወዳለው ግን ያው እዛ ላይ ማህበራዊ ሚዲያ ላይ በተመለከተ በጎ ተጽዕኖ መፍጠር የሚችሉ ነገሮችን ማጋራት እንችል የተሻለ ነው ብዬ አስባለሁ እዛ ውስጥ የሚታዩ አሁን ላይ እክሎች አሉ ግን ያንን ነገር እንዴት ማስተካከል ይቻላል የሚለው ያው እንግዲህ በህግ አግባብም ቢሆን ህግ አግባብ አበጅተውለት ያንን ነገር ማስተካከል ቢቻል ጥሩ ነው ብዬ አስባለሁ ማህበራዊ ሚዲያ ተጠቃሚ ነኝ ፌስቡክ ቴሌግራም አብዛኛው ያው ሁለቱን ነው የምጠቀምና ያው ሀገራችን አሁን ከደረሰችበት የርቀት ደረጃ አንፃር ያው ዓለም አንድ መንደር ላይ ሆናለች የሚለው ነገር ማየት ይቻላል ነገር ግን የማህበራዊ ሚዲያ አጠቃቀማችን ለበጎ ነገር በመንጠቀምበት ጊዜ በጣም ይጠቅማል ነገር ግን በዛ ተቃራኒ ደግሞ አላግባብ የሆነ ለጥፋት ለተለያዩ ነገሮች በመንጠቀምበት ጊዜ ጥሩ አይመጣም አካባቢያችንም ለሀገራችንም ጥሩ ነገር አይመጣም ግን በሀገር ላይ በአካባቢ ላይ የሚሰሩ ጥሩ የልማት ስራዎችን ሰውን መርዳት የተለያዩ ነገሮችን አሁን ብዙን ጊዜ በኤፍኤም እንኳን በዚህ በኤፍኤም ሬዲዮ እንኳን የሚሰሩ ስራዎች በአካባቢያችን ቋንቋ እየተደረገ ያለው ተደራሽነቱ ከባድ ነው አርሶ አደራችን በአግባቡ ታች በአንድ ጊዜ ከዞን ከወረዳ ወር ከክልል ወርዶ የሚደረገው መልእክት እዛው ኤፍኤም ላይ በዜና ያዳመጠ መልእክቱን የሚሰማባቸው ሁኔታዎች ይሄ ፖዚቲቭ የሆነ ነገር ነው ያው ተጠቃሚ ነኝ ማህበራዊ ሚዲያ ተጠቃሚ ነኝ ያው ፌስቡክ ተጠቀማለሁ ቴሌግራም ያው ግን ያው ብዙም ያው ማየት እናንተ ማለት ያለብኝ ነገር ብቻ አይቼ ነው እንጂ ሞጣው ብዙም እዛ ላይ ጊዜ ብዙም አላባክንም ያው ሁለቱን ነው የምጠቀመው ሞር ሁለቱን ተጠቀማለሁ ፌስቡክ ቴሌግራም ተጠቀማለሁ ማህበራዊ ሚዲያ ጉዳትም እንዳለ ሁሉ አብዛኛው ጥቅሞች አሉት ቀደም ለማለት እንደሞከርኩት በጎ ነገሮችን በገባን ልክ ማለት ነው እንደ ግለሰብኛ በገባን ልክ በጎ ነገሮችን ለማህበረሰቡ ማሳየትና ያወቅነው ማሳወቅ ከዛ ደግሞ የሚመጡ ምላሾችን በመቀበል እንደ ማህበረሰብ እየተማማርን የምንሄድበት ነገር ነው ብዬ አስባለሁ አንደኛ አንዱ የታየውን ለሌላው በማሳየት አንዱ ያልገባውን ለሌላው በማስረዳትና በአሁን ሰዓት ላይ በጠቃሚነቱ ትልቅ ጥቅም እንዳለው ይሰማኛል ነገር ግን ያው ቀደም ያልኳቸው እክሎች እንዳሉ ሆነው ማለት ነው ጥቅሙ እንዳልኩት ያው ብዙ አሁን ላይ ያው ተጽዕኖውም ትልቅ ነው እንደታየው አሁን በአለም ላይ እንደሚታየው ሙላ ያን በማህበራዊ ሚዲያ ላይ የሚታይ ተጽዕኖ ከፍተኛ ነው ፖለቲካሊም ቀደም እንዳልኩት ኢኮኖሚካሊ ያንድን መንግስት የሚሰራው ስራ ላይ ኢቭን መተቸትም ጥሩ ስራዎች ሲሰሩ ደግሞ ያንን ነገር ማበረታታትም ያንን ነገር ደግሞ ማህበረሰቡ ግንዛቤ እንዲወስድ ለማድረግም ትልቅ ጠቀሜታ አለው ብዬ አስባለሁ ሶሻል ሚዲያ በሁለት አንግል ነው ማየት ያለበት አንድ ጥቅም ያለው ነገርም አለ ሁለተኛ ደግሞ ሚጎዳ ነገርም ሚዲያ ላይ ሲወጣ የምታየው ነገር አለ የሚጠቅም ነገር ስትል አንተ ትማርበታለህ ከሚጠቅመው ነገር ከሚጎዳው ደግሞ ምን አይነት ነገር አሁን ባለ ሲቹዌሽን ምን ላይ እንዳለ ጉዳቱንም ትለይበታለህ መለያም ነው መጠቀሙ ብዙም ከፋት የለውም ይጠቅማል ባይ ነኝ እና ሁለቱንም ሳይድ ነው የማየው እኔ ምማርበታለሁ ከደካማ ነገር ተነስቼ በሚዲያ በማየው ነገር ምማርበት ነገርም አለ ከመጎዳው ነገር ደግሞ ምን ደረጃ ላይ አግርቱ ባለችበት ሁኔታ ምን ደረጃ ላይ እንዳለን ምረዳበት ሁኔታ ስላለ ብዙም አሪፍ ነው ነው ማለት አው ጥሩ ነው ያው ፌስቡክም ያው ምን ተጠቀምበት መንገድ ያው እንጂ ያው
ማህበራዊ ሚዲያ እጅግ በጣም ጥሩ ነው። ማወቅ የሚገባንን ቀድመን የምናውቅበት ወይም ደግሞ አዳዲስ ነገሮችም ሲፈጠሩ እንደ ሀገርም እንደ አካባቢያችንም የሚፈጠሩ ነገሮችን ቀድመን ያው መረጃ የምናገኝበት ሲስተም ወይ ቴክኖሎጂ ስለሆነ ያው እኔ ሁሉም ሰው ቢጠቀም መካሪ ነኝ። ግን የምንጠቀምበት አግባብ አንዳንዴ ያው ለእንደዚህ አይነት ነገር መሆን አለበት ለጥሩ ተግባር መሆን አለበት ከሚለው ውጪ ያው ሁሉም ሰው ቢጠቀም መልካም ነው። ምንም አይነት ጉዳት አለው ብዬ አላስብም። በዚህ ተቃራኒ ደግሞ የሚጠቀሙ በተለይ ፌስቡክ ተጠቃሚ ቴሌግራም ተጠቃሚ አሁን ከዚህ ከማህበራዊ ሚዲያ ድረገጽ አጠቃቀም አንፃር ብዙን ጊዜ የተከሰተ ያለው ፌክ አካውንት መጠቀም እንደገና ደግሞ አላግባብ የሆነ ሀክ ያደረጉ ግለሰቡ ያላስተላለፈውን የሚያስተላልፉ ጥሩ ያልሆኑ ጎኖች አሉ። ስለዚህ እነዚህ ጎኖች ደግሞ መስተካከል አለባቸው። በአግባቡ መጠቀም አለብን። በቃ ለታለመለት አላማ ብቻ ለታለመለት አላማ ምን ይጠቀም ከሆነ ማህበራዊ ሚዲያ ይጠቅማል። እኔ ግን አብዛኛውን ጊዜ የሚጠቀመው ያው ፖዚቲቭ በሆኑ ነገሮች ካልሆነ በስተቀር ከዛ ወጣ ያሉ ነገሮችን ተጠቅመን ማላውቅም የሚል ሐሳብ ለመስጠት ነው። ብዙ ማላምናቸው ነገሮች አሉና ፌስቡክ ላይ ብዙ ነገር እውነትም አለ ውሸትም አለና ግን ባሉና አካውንት ከፍቶ ብዙ ሚዲያ አጠቃቀሞች ነገሮች ሞር በከፋ ብዙ ሚዲያዎች አሉና እንደዚህ አይነት ነገሮች ደካማ ጎኖች ካሉ በራስ አካውንት በኮንፊደንስ ሰው በራስ አካውንት መማሪያም ስለሆነ በራስ አካውንት ራሱን አጋልጦ ቢጠያየቅ ማስተማሪያም ነው የሚመስለኝ። ግን ራስን መደበቅ ደግሞ ኮንፊደንስ የለውም ያ ሰው ማለት ነው። ፍራቻ ነው የሚያሳየውና አሁን ደካማ ጎን ካለ በስራ በማናቸውም ነገሮች ሚዲያ ራስን ደብቆ የሚወጣ ነገር አንድ ጉዳትና ሁለተኛ ደግሞ ሰዎች ስራቸውን ሳይሆን አሁን ጉልህ ደካማ ጎኖችን ነው ያዩና ያዘኑ ያሉትና ያን ብዙም አልደግፍም። ብዙ አሁን አሉ ድብቅ አካውንቶች መሆን የለበትም ባይ ነኝ። በራስ አካውንት በራስ ኮንፊደንስ ገልጸው ይሄ ደካማ ጎን አለ ይሄ ነገር አስተማሪ ነው ይሄ ነገር አስተምርም ብሎ ራስን አጋልጦ ሚዲያ ላይ ቢያወጡ ብዙም ያስተምራል ለህዝብ ባይ ነኝ። በዋናነት ያው እንደተባለው በዚህ ነገር ላይ ያው አዲስ ነን ለዚህ ነገር ለዚህ ያው ያ ነገር ያው ከጊዜ ጊዜ እየተሻሻለ የሚሄድ ነው ብዬ አስባለሁ። እንዳልኩት የህግ አግባቡን ጠበቅም ማድረግ ያስፈልጋል። በርግጥ ያው ለነገሩ አዲስ ስለሆነን አሁን ላይ ትንሽ ጋፕ ተሰጥቶ ህብረተሰቡ ኤክሰርሳይዝ እንዲያደርግ መሰጠቱ ተገቢ ነው። ግን ነገር ግን አንዳንዴ በህዝብ መሀል ላይ መቃቃር የሚፈጥሩና ህዝብን ከመንግስት ጋር አለመግባባትና ጥርጣሬ ውስጥ የሚከቱ ነገሮች ሲኖሩ እነሱን ማስተካከልና ቀረብ ብሎ ማስተካከል በህግ አግባብ ይገባል ብዬ አስባለሁ። የትኛውን ፌስቡክም ይሁን ቴሌግራም ሌላም ማህበራዊ ሚዲያዎችን ስንጠቀም የሚፖስቱ ነገሮችን ላይክም ሆነ ሼር ስናደርግ ጥንቃቄ መውሰድ አለብን። ለአካባቢ ማህበረሰብ ለህዝቡ ለአካባቢው የሚጠቅም ነገር ከሆነ ላይክና ኮሜንት ብናደርግ ችግር የለበትም። ነገር ግን በዛ ተቃራኒ የተፖስተው ነገር አካባቢን የሚጎዳ የአካባቢን ልማት የሚያጠፋ ወይ ለአካባቢ ለህዝብ የማይሆን ነገር ከሆነ ያን ነገር ኮሜንትና ላይክ ከማድረግ ብንቆጠብ የተሻለ ነው የሚል ነገር አለ። ምክንያቱም አካባቢን ህዝብን አገሪን የሚያሻግር ነገር ከሆነ ሁላችንም የራሳችን አስተያየትና ኮሜንት ላይክ ብናደርግ ብዙም ችግር የለውም። ግን በዛ ተቃራኒ ሆኖ ግን የማይሆን ነገር ብናደርግ ከሆነ ዞሮ ህዝባችንን አካባቢያችንን ማህበረሰባችን መጠቀም ያለብን ነገር ሳይጠቀም እናስቀራለንና ስንጠቀም በጥንቃቄ ለታለመለት አላማ ህዝብን የሚያሻግር አካባቢን የሚያሻግር ነገር ላይ እየተጠነቀቅን ብንጠቀም የተሻለ ነው የሚል ነገር አለ። መልካም ነገር ብዙ ነገሮችን በማህበራዊ ሚዲያ መጠቀም እንችላለን። መጥፎ ነገሮችን የሚፖስቱ አሉ ሀገር ላይ ያፈርሱ የሚችሉ ነገሮችን የሚፖስቱ አሉ። የተለያየ ሰውና ሰው ሊያጋጭ የሚችል አንድን ሰው የማጠልሸት ወይ ደግሞ አንድ ባለስልጣን ሆነ የተለያየ ግለሰቦችን የማጠልሸት ስራዎችን የሚሰሩ ሰዎች አሉ። ማለት ይሄ መጠቀማቸው አግባብነት የለውም። ከዛ ባሻገር ደግሞ ለመልካም ነገር የምንጠቀምበት ሲሆን ደግሞ የተለያዩ መረጃዎች የምናገኝበት ቀድመን ለመረጃ ቅርብ የምንሆንበት ግራውንድ ስለሚኖር
የሚለጠፉ ነገሮችን ደግሞ እንደዚህ አይነት ነገሮችን እንደ ሀገርም እንደ አካባቢዎች የምናያቸው ነገሮች እውነትነታቸውን ትክክለኛነታቸውን እያረጋገጥን መቀበል መቻል አለብን። ያው ሁሉንም የሚለቀቀው ነገር ሁሉ ተቀብለን እኛም ሼር እያደረግን ላይክ እያደረግን ምን ሄድ ከሆነ ጉዳቱ የባሰ ስለሚሆን እንደዛ ባይሆን ጥሩ ነው የሚለው ነገር ነው። ፌስቡክ ላይ የሚለቀቁ ነገሮች እውነትም ውሸትም ሊኖሩ ይችላሉና አይጠቅሙ ማለት አይደለም። እውነትም ውሸትም እዛ ጋር ትንሽ እውነት ሊኖር ይችላልና አንብበን ተረድተን የሚጠቅመን ከሆነ ኮሜንት ብናረግ ኮሜንት አድርገን አስተማሪ ለዛ ለገላጩ አስተማሪ መልስ ብናስቀምጥ ውሸትም ከሆነ ዝም ብለን አልፈን ብናልፈው ብዙም ያ ሰው አይጎዳም። የተለቀቀውም ነገር ብዙም አይባዛም በሚዲያ ላይ ማለት ነው። ማንኛውም ነገር በዚህ ዓለም ላይ ያለ ነገር ጥቅም እንዳለው ሁሉ ጉዳትም አለው። ጉዳቱ ብዬ ማስበው በዋናነት ቀደም እንዳልከው ማህበራዊ ሚዲያ ላይ ጊዜያቸውን ሙሉ ለሙሉ የሚያጠፉ ሰዎች አሉ። ነገር ግን ያ ለቁም ነገር የሚያውሉት ከሆነ ማህበራዊ ሚዲያ ላይ አሁን ላይ ገንዘብ የሚሰራበት ቢዝነስ የሚሰራበትም ነገር ስለሆነ ለቁም ነገር እየሰሩት ከሆነ ያ እንደ ቢዝነስ ነው። ግን ቁጭ ብሎ ያው ብዙም ጠቃሚ ባልሆነና ምንም አይነት እሴት የማይጨምር ነገር ላይ የሚያሳልፉ ካሉ ያ ጎጂ ነው ብዬ አስባለሁ። እንደ አንድ ወጣት እንደ አንድ አካባቢ ማህበረሰብ ይሄ ነገር በዚህ ልክ እኔ ይሰማኛል። ነገር ግን ያው ጥቅሙም እንዳለ ነው፣ ጉዳቱም ይኖራል። እኔ ፌክ አካውንት ከፍቶ ምናምን እንትን ማለቱ እንደኛ ጠቃሚ ነው ብዬ አላስብም። ምናምንበትን ነገር በራሳችን አካውንት መጥቀስ እና መናገር የምንችልበት ጊዜ ላይ ነው ያለነው። አሁን ላይ ለዛ ብዙም እንደ ሀገርም ምንም አይነት ጫና ስለሌለበት ያንን ነገር የፈለግነውን ተናግረን ማለቴ በህግ አግባብ የግለሰብን ስብዕና በማይነካ መልኩ ማለት ነው። የሚሰሩ ስራዎች ካሉ ስራን መንቀፍ በሎጂካል በሆነ መንገድ ማለት ነው። ይሄ መሆን ነበረበት የሚል አንደኛ እንደ መንግስትም ይፈልጋል ሞጋች ማህበረሰብ ማለት ነው። ያን ነገር በራስ አካውንት እና በምንጠቀመው ኦፊሻል ፔጃችን ማድረግ ሲገባ ነው የመሰዳደቡ ተገቢም ነው ብዬ አላስብም። ለቀጣይ ትውልድም ጥሩ ነገር አናስተምርበትም። ለዚህ በራሳችን አካውንት የሚሰማንን ነገር በኃላፊነት መጠቀም አለብን ብዬ ነው ማስበው። ሁሉ ጊዜ እዛ ላይ የምታዘወትር ከሆነ ያው እንትን ትሆናለህ፣ ሱሰኛ ነው የምትሆነውና እዛ ሱስ ገባ ማለት ደግሞ ያው አላስፈላጊ ነገሮችም ውስጥ የመጋበዝ ነገር ሊኖር ስለሚችል ብዙ ጊዜ የሚያዘወትሩ ሰዎች እኔ አልመክርም። ያለን ትርፍ ሰዓት ብቻ በመጠቀም መልካም ነገሮችን አድርገን የምንወጣበት ለመልካም ነገር የምናውልበት ሚዲያ ቢሆን የተሻለ ነው ባይ ነኝ። ሱስ መሆን ቀርቶ ጭራሽ ከማህበራዊ መስተጋብር የሚያስወጣቸው ነው። ጓደኛ ጠርቶ ቤት ውስጥ አምጥቶ እኮ እንግዳ ጠርቶ ፌስቡኩን የሚያያል። ስለዚህ ይሄ ምንድነው የማህበራዊ መሰረታችንን ከዚህ ቀደም ተያይዞ የመጣ አለ ባህል አለ። እንግዳ ሲመጣ ማጫወት ነው ተጫወት ማለት ነው። አሁን እንግዳን ቁጭ አድርጎ ፌስቡክ ማየት ምንድነው የሶሻል ላይፋችንም ጭምር እየነካው ስለሆነ ጥንቃቄ ቢወሰድ የተሻለ ነው የሚል መልእክት አለኝ። ሶሻል ሚዲያን መጠቀም ያለበት ሰው በሁለት በሶስት አንገል ነው እንደየራሱ እንተናው በጥሩ ነገር መጠቀም አለበት። ጥሩ ብቻ መታየት የለበትም። ሁሌ ደካማ ጎኖችም አሉንና ደካማ ጎኖችም ሊሰሩበት የሚገባ እውቀት አዘል ነገሮች ትምህርት አዘል ነገሮች ቢለቀቁ እዛ ላይ ቢሰሩ ወጣቶች አሁን ብዙ ስራቶች አሉ ብዙ ነገሮች አሉና አሁን ማንሳት አልፈልግም። ብዙ ነገሮች አሉ መገለጽ የሚገባቸው ነገሮች አሉና እሱን ሞር አስተማሪ በሆነ መልኩ ሰዎችን ያስተምራል፣ ወጣትን ያስተምራል፣ ከዛ ሱስ ይቀነሰዋል፣ ምን መፍጠር እንዳለበት የሚል አስተማሪ ምሁር የሆነ ጭንቅላት ያለው የጻፈ ሚዲያ ላይ ብለቅ ያንን አስተማሪ ነገሮች ቢጠቀሙ ባይነኝ ወጣቶችን ብዙም እንደ መዝናኛ ብቻ አትጠቀሙ። አስተማሪ ነገሮችን ኮሜንት አስቸጋሪ ነገሮችን በሚዲያ ያወጣችሁ በጋራ ብትቀርፉ ባይነኝ። ለመልካም ነገር ማለት ይሄ ነው። የአካባቢያችን ላይ ያሉትን መልካም ነገሮች መልካም ገጽታዎችን ለማሳየት የሚደረገው ለማስተዋወቅ የሚደረገው ጥረት እኔ አበረታታለሁ። እንደዚህ አይነት ነገሮች ላይ ቢሆን ነው እኛ የተሻለ ደረጃ ላይ መድረስ እንችላለን የሚል ሐሳብ አለኝ።